ሰላም ውድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ ደግሞ የምናወራው ከርዕሱ ላይ እንደተመለከታችሁት በጃኒ በጆን ዳንኤል እና በአዶናይ ጉዳይ የተከሰቱትን ክስተቶች ከመጀመሪያ ጀምሮ እናወራለን። ማለትም ጆን ዳንኤል እና ጃኒ ፍቅረኛ እያሉ በነበረበት ጊዜ እና አሁን ከአዶናይ ጋር እያለችም ምን ስታረግ እንደነበር በግልጽ እናወራለን። ቪዲዮውን ከመጀመራችሁ በፊት ይሄን ፔጅ ላይክ ብታደርጉት ይጠቅመኛል። ከዚህ በኋላም እንደዚህ አይነት ቪዲዮ ስለቅ እንዲደርሳችሁ ይሄን ፔጅ ሰብስክራይብ ማድረግ እንዳትረሱ። መረጃዎችን የሰበሰብኩት ከሶስቱም የቅርብ ወዳጅ ከለቀቋቸው ቪዲዮና ከላይቭ ሪከርዶች ነው። በመጀመሪያ የጃኒና የጆን ዳንኤል ፍቅር የጀመረው በ2023 ዓ.ም ጃኒ ላይቭ ጌም የጀመረች ጊዜ ነው። ያኔ ገና ላይቭ ከመጀመሯ ራዝ የተባለ ጊፍተር መጥቶ ብዙ ኮይን ያወርድላን ነበር። እናም ያኔ የሁሉንም ቲክቶከሮች ቲክቶክ ላይ የሰሩትን ገንዘብ ጆን ዳንኤል ነበር ወደ ኢትዮጵያን ብር የሚለውጥላቸው። እናም ጃኒ ጆን ዳንኤል ጋር መሄዷ ግድ ሆነ። እሱ ጋር በሄደችበት ሰዓት በደንብ ተግባቡና ሁሌም አንድ ላይ መዋል ጀመሩ። በዛም ተላመዱና ላይቭ በጀመረች በወሯ ጆን ዳንኤል ጋር ፍቅር ጀመሩ። ፍቅር በጀመሩ ሰዓት ግን በጣም እየተጣሉ ነበር። ጆን ዳንኤልም በጣም ይመታት ነበር። ጆን ዳንኤል ጃኒን ሲደበድባት ላይቭ ላይ ራሱ ታይተው ነበር። የሆነ ሰዓት ላይ ልደት ሲያከብሩ መታ ኬክ ስትቀበው ከላይቭ ካሜራው አውጥቶ ሲደበድባት ቪዲዮ አለ። እሱን አይተን እንመለስ። እንዳያችሁት ነው የጓደኞቻቸው ሪአክሽን ራሱ ይለይ ነበር። እንደዚህ እያለ ብዙ ጊዜያት አለፉ። ከዛም ጆን ዳንኤል ለክሊፑ ቀረጻ ዱባይ ሲሄድ የክሊፑ ሞዴል ስለነበረች ይዟት ሄደ። ዱባይም እያለ ተጣልተው የመኪናውን በር ይዛበት ሲነዳው መኪናው ጎትቷት መሬት ላይ ወድቃ ፖሊሶች ይዘውት ነበር። እዛም ብዙም ሳይስማሙ ክሊፑን ቀርጸው እየተጣሉ መጡ። ኢትዮጵያ ከመጡ በኋላ ራሱ ላይቭ ላይ በስነ ስርዓት አያወራትም ነበር። ስክሪን ሪከርድ የተደረገ ቪዲዮ አይተን እንመለስ። ስነ ስርዓት ያዝ ክፍታፍ ጌታን አስደብራለሁ። እኔ ከወጣት ይደብርሻል። ጌታ ምስክሬ ነው። ቤት ድረስ መጥቼ ነው ማጋጭ። ከዚህ በኋላ እንዲህ እየተከራከሩ ክሊፑ ገና አልወጣም ነበር። በዚህ ሰዓት ነበር ናዮ የመጣችው። ናዮ ከመጣች በኋላ ጃኒ ደስተኛ አልነበረችም። የሆነ ሰዓት ላይ ክለብ ላይ በውስኪ ጠርሙስ ጃኒ ናዮን ልትመታት ስትል እንደ ድንገት ስታት ነው የተረፈችው። ላይቭ ላይም ሰው ከናዮ ጋር ሁን እያሉ ጆን ዳንኤልን አጨናነቁት። ከዛ ህዝቡ በጉጉት ሲጠብቀው የነበረው ክሊፕ ተለቀቀ። ህዝቡ የክሊፑን ቻሌንጅ ከናዮ ጋር ስላስጀመረ የክሊፑን ሞዴል ናዮ ትሆናለች ብሎ በጉጉት ሲጠብቅ የነበረው ክሊፕ ሲወጣ ክሊፑ ከጃኒ ጋር ሆኖ አገኘው ህዝቡ። በሰዓቱም ህዝቡ የየራሱን አስተያየት እየሰጠ ነበር። ጆን ዳንኤል እና ጃኒ ፍቅረኛ በነበሩበት ሰዓት ፍቅራችን ሚዲያ ላይ እንዳይወጣ የፈለኩት እኔ ነበርኩ ብላ ነበር ወቸው ጉድ ላይ። እናንተ የፈለጋችሁት ያልፈልጋችሁት እንዴት እኔ አልፈልግም። ፕራይቬት ነው የምፈልገው። እሺ ገባህ? በሰዓቱ ፍቅረኛ ማቾች ነን ምናምን ብዬ መውጣት አልፈለኩም። በዛ እንትን ውስጥ እሱ ሲፈልግ ነበር። እሱ ኖርማል ነው። ቢወጣም ባይወጣም ለሱ ችግር የለበትም። ነገር ግን እሱ ነበር ሚዲያ ላይ እንዳይወጣ ይፈልግ የነበረው። ለምሳሌ እነዚህን ሁለት ቪዲዮዎች ላሳያችሁ። እዚህ ጋር እንደምታዩት ላይቭ ላይ እህቱን እየሳማት እኔንም ሳመኝ ስትለው ገላምጧት ይኮሳተርባታል። ሁለተኛው ቪዲዮ ደግሞ ላይቭ ላይ ሲስተር እያለ ነበር የሚጠራት። ኖ እኔ ቆሜ አልቀርም ሲስተር። እኔ እኮ ከትዳር በፊት ምንም ስለማልፈልግ ነው እስካሁንም ንጽህናዬን ጠብቄ ቁጭ ያልኩት። እንዲህ እያለ የአሸንዳ በዓል ጊዜ ደረሰ። ከአሸንዳ በዓል ከሁለት ቀን በፊት ጆን ዳንኤል እና ናዮ ያለምንም ጥንቃቄ ግንኙነት አድርገው ነበር። ከዛም በንጋታው አሸንዳ ሊያከብሩ ወደ ኢትዮጵያ አየር መንገድ ይገባሉ። እነሱ ያሰቡት እዛ መቀሌ ሄደው ፖስት ፒል ለማዋጥ ነበር። ግን ፕሌን ውስጥ በተፈጠረች ህይወታቸውን የምትቀይር አጋጣሚ ፖስት ፒሏን ሳትውጥ እስር ቤት ገቡ። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን? ሁለት ፕሌን ወጣኩ። ምንም አይከሰከስም። መጀመሪያ ያወራውን ቀድቼዋለሁ። በሰዓቱ በጣም ግርግር ተፈጥሮ ነበር። እነ ጆን ዳንኤል በታሰሩበት ሰዓት ጃኒ አጥብቃ መታ ተጠይቀው ነበር። እናም ደግሞ ጆን ዳንኤል እና ጃኒ ሲሳሳሙ የተለቀቀባቸው ቪዲዮ ጆን ዳንኤል እስር ቤት እያለ መርማሪዎች ስልኩን ወስደውት ነበር። በዛም ሰዓት ነበር መርማሪዎቹ ሲሳሳሙ ያለውን ሁለቱም ቪዲዮ ከስልኩ የወሰዱበት። ከዛም ቪዲዮ ቲክቶክ ላይ ተለቀቀ። ጃኒም ስለነዚህ ቪዲዮዎች ስትጠየቅ ማን እንደለቀቃቸው አላቅም ብላ ነበር። ባለፈው የጆን ዳንኤል እና ያችን አድራሽ ፖስት አደረግሽም። ለምን ነው ፖስት ማድረገው? እኔ እኮ ክብር አለኝ። ገባህ አይደል? እኔ ለምን ፖስት አደረገዋለሁ? እኔ እኮ ክብር አላት። ገባህ? ለምን እንደዚህ አይነት ነገር ጫና የሚመጡብኝ? እስር ቤት እያሉም ናዮ ማርገዟ ይረጋገጣል። እዛው እስር ቤት እያሉም ናዮ ልጇን ትወልዳለች። ከወለደች በኋላም በዋስ ትለቀቃለች። ናዮ ከተፈታች በኋላ ነበር ችግር የተፈጠረው። ይህም ችግር ጃኒና ናዮ ጆን ዳንኤልን ሊጠይቁት ሲመጡ ተገናኙ። ኃይለኛ የቃናት ቡቲም ተሰናዘሩ። ከዛም በኋላ ናዮ ለጆን ዳንኤል ጃኒን ሁለተኛ እዚህ እንዳትመጪ በላት አለችው። ጆን ዳንኤልም የልጁ እናት ስለሆነች ናዮን ሰምቶ ጃኒን ሁለተኛ እዚህ እንዳትመጪ እስር ቤት እንዳትጠይቂኝ ብሎ ነገራት። 11ኛው ሰዓት ላይ የተጣሉት ወይም ጃኒ የቀረችው እንዳትመጪ ብሏት ነው።
እውነታው ናዮ ስትፈታ እንዳትመጪ አላት። ከዛም በኋላ ነበር ጃኒ ልቧ የተሰበረው። ብቸኝነትም ያጠቃት ነበር። በዚህ ሁሉ ብቸኝነት ውስጥ እያለች አዶናይ ከካናዳ መጣ። ከካናዳ መጥቶ ከተማውን እያናወጠ ነበር። አዶናይ በጣም ዝነኛ ከመሆኑ የተነሳ ሲታሰር ኢትዮጵያ ውስጥ ያሉ ሚዲያዎች አይደለም የሚዘግቡለት፣ እነ ቢቢሲ እና እነ ሲኤንኤን ናቸው። ከዛም ከጃኒ ጋር ዴት ወጡ። አዶናይም በጣም ይንከባከባትና ይወዳት ስለነበር ተመቻት። ሁለቱ ቅልጥ ያለ ፍቅር ውስጥ ገቡ። እነሱ ቅልጥ ያለ ፍቅር ውስጥ ከገቡ በኋላ ደግሞ ጆን ዳንኤል ተፈታ። ያኔ ነው ችግሩ የተፈጠረው። ልክ ተፈቶ ቤቱ እንደገባ መጀመሪያ የደወለው ጃኒ ጋር ነበር። ጃኒ ጋም ሲደውልላት ቀጥ ብላ ቤቱ መጣች። ከዛ ግራውንድ ነው ያዋራት። ቤት ራሱ ይዟት አልገባም። ከአዶናይ ጋር ፍቅር ጀምራ ራሱ የጆን ዳንኤል ፍቅር አልወጣላትም ነበር። ለዛ ነው ምን አርጌ ነው ለምን ተውከኝ እያለች መታ ስታለቅስበት ነበር። ጃኒና አዶናይ አንድ ላይ ያሉ ራሱ በተደጋጋሚ ጆዬ እያለች ትጠራው ነበር። እንደዚህ ስትል የሚያሳዩ ብዙ ቪዲዮዎች አሉ። ከነሱ መሃል አንዱን ልጋብዛችሁ። ገባ ቢዩ ናግባ ተረጋጋ ጆዬ ይህም ማለት ጆን ዳንኤል ከልቧ እንዳልወጣ ነበር የሚያሳየው። ጃኒ ኔቨር ኤቨር አትመጥነው ለአዶናይ ማትመጥነው በከለሯ በመልኳ በምናምን ባስተሳሰቧ። አንደኛ ጆን ዳንኤል ምንም የምትወደው ያለቀ ፎንቆስ ነው የገባው። ከዚህም በኋላ ራሱ በተደጋጋሚ ይደዋወሉ ነበር። እሷም አዶናይን ሳሎን አስቀምጣ ለጆን ዳንኤል ትደውል ነበር። እንዲህ እያለ አሁን ያሉበት ችግር ላይ ደረሱ። በመሃል የጃኒ አካውንት ተዘጋና ጆን ዳንኤልን ያዘጋብኝ ብላ ወጣች። ስትወጣም ይደበድበኝ ነበር ያሰቃየኝ ነበር ብላ እጇ ላይ ያሉትን ጠባሳዎች ፎቶ አንስታ ስለነበር አያይዛ ለቀቀቻቸው። ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራታችን እያለኝ ለዓመታት እያስፈራራኝ ኑረናል። በዚህ ሰዓት ነበር ጆን ዳንኤል መልስ ለመስጠት ብሎ ጉዷን ይዘረገፈባት። ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ፣ ሪሌሽንሺፕን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷ ነገር በማስረጃ ያሰማችኋለሁ። ሁሌ አዶናይን ሳሎን አስቀምጣ ሽንት ቤት ገብታ ትደውልልኝ ነበር። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ በደዌ ራቁቷን ሆና ትደውል ነበር። ጆን ዳንኤል የሚባለው ቲክታከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክታከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ስለ ጃኒ ጠባሳ ሲጠየቅ ራሷን ልታጠፋ ስትል በር ሰብሬ ስገባ ነው የቆረጣት ይላል። እናም አካውንቷን አላዘጋውም ብሎ ብዙ ነገር ተናገረ። በእርግጥ አካውንቷን ያዘጋው እሱ ሊሆን ይችላል። ትልቅ የቴሌግራም ግሩፕ አለው። እዛ ግሩፕ ላይም እንዲዘጋለት የሚፈልገውን አካውንት መላክ ብቻ ነው ከሱ የሚጠበቀው። ወዲያው አካውንቱ ይዘጋል። ምክንያቱም ብዙ ሜምበር ስላለው ሪፖርት ያደርጋሉ እዛ ውስጥ ያሉ ሜምበሮች። እንደዚህ ከተባባሉ በኋላ ጉዳዩ እንዳይባባስ ፈልገው እርቅ ፈጸሙ። እርቅ ከፈጸሙ በኋላም አርፋ መቀመጥ ማትወደው ጃኒ ራሷ ላይ ሌላ መዘዝ ጠመጠመች። በድጋሚ ዮኒ ማኛ ቤት ገብታ ሌላ ነገር ዘባረቀች። ጃኒ ከዮኒ ማኛ ጋር ስታወራ ከጆን ዳንኤል ጋር እርቅ ፈጽመናል፣ ነገር ግን እኔ ጋር የተበላሸ ነገር አለ ብላለች። ምን ለማለት ፈልጋ ነው? ለማለት የፈለገችው አዶናይ ትቷት እንደሄደ ነው። እርቅ ፈጥረናል ምናምን፣ ግን የተበላሸ ነገር አለ እኔ ጋር። አዶናይም ታዲያ ይሄ ሁሉ ነገር ሲሰማ ትቷት የራሱን ህይወት መኖር ጀመረ። ቪዲዮም አሁን እንደ ልቡ እየለቀቀ ነው። ጆን ዳንኤልም ከናዮ ጋር ጥሩ ህይወት እየመራ ነው። በመሃል ህይወቷ የተመሰቃቀለው የራሷ የነገሩ ጠንሳሽ የጃኒ ነው። ራሷ በጠነሰሰችው ነገር አዶናይ ትቷት ሄደ። ከህዝቡ ልብም ወጣች። ጆን ዳንኤልም እንደማይፈልጋትና አሁን ካለችው ከልጁ እናት ጋር ደስተኛ እንደሆነ ነገራት። ይሄ ሁሉ ችግር ከተፈጠረ በኋላ ጃኒ ቪዲዮ ለቃ አታውቅም። ጆን ዳንኤልና አዶናይ ግን በየቀኑ ቪዲዮ እየለቀቁ ነው። ጃኒ ያለችበትን ልናቅ አልቻልንም። ብቸኝነት አጥቅቷት ራሷን የሆነ ነገር እንዳታረግ ፈርቻለሁ። እስቲ የእናንተን ሐሳብ ኮመንት ላይ ያስቀምጡልኝ። በዚህ ታሪክ ውስጥ ማን ነው ትክክል፣ ማን ነው ስህተት የሰራው? የዛሬው ቪዲዮ ይህን ይመስል ነበር። ማን ትክክል ነው፣ ማን ትክክል አይደለም የሚለውን ፍርድ ለእናንተ ትቼላችኋለሁ። ሐሳባችሁን ኮመንት ላይ ያስቀምጡልኝ። እንደዚህ አይነት ቪዲዮ በየቀኑ ስለቅ እንዲደርሳችሁ ይሄን ፔጅ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ከተመቻችሁ ላይክ አድርጉልኝ። ውዴ ወዳለው አፈቅራለሁ። በጣም ነው የምወድ በቃ